የላቅ ሐሳብ ለተሻለ ድል በሚል መሪ ቃል የተካሄደው 9ኛው የኦህዴድ ድርጅታዊ ጉባኤ በጅማ ከተማ በደማቅ ስነ ስርዓት ነው የተጀመረው። በጉባኤው ላይ የድርጅቱ አመራሮች፣ የእህትና አጋር ድርጅቶች፣ የተፎካካሪ ፖለቲካ ፓርቲዎች፣ አባገዳዎች፣ የሃይማኖት አባቶችና ምሁራን እንዲሁም የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ለጉባኤው የመክፈቻ ንግግር ያደረጉት የኦህዴድና የኢህአዴግ ሊቀመንበር እንዲሁም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሞ ህዝብ በገዳ ስርዓት መሰረት አንድነቱን በማጠናከር ትግሉን ወደ አዲስ ምዕራፍ ሊያሸጋግር ይገባል ብለዋል። ዱዳሌ ኦሮሞ ኬሰት በበልፈና ዱዋ ሶንቴን ኦሮሞን ሐመቹን በርሲሴ ኦሮሞን ቦጄ ኢልማ ቦጁ አከ ኢልማት ጉድፈቹን በርሲሴ የኦሮሞ ሴት ማቀፍን የምርኮኛ ልጅ እንደ ራስ ልጅ ማሳደግን ነው ያስተማረን። አባት እናት የሌላቸውን ልጆች ማሳደግን ነው ያስተማረን። ኦሮሞ በጦርነት ድል ይነሳል፣ ከጦርነት ውጪ ግን ያቅፋል እንጂ አይገልም። ኦሮሞ ጭቆናን አልቀበልም ብሎ ለዘመናት ሲታገል ውጤታማ መሆን ያቃተው ተበታትኖ ሲታገል ስለነበር ነው። አሁን አንድነትን ማጠናከር አስፈላጊ ነው። ኦሮሞን ገርቡማ ናፍቶላ ናፍ መለጀዴ ፍረቴም ቤኩ ኦህዴድ ከ3 ዓመታት በፊት ባደረገው ጥልቅ ተሐድሶ የ10 ዓመት ስትራቴጂ ማስቀመጡንም ሊቀመንበሩ አንስተዋል። ተርሲቦ ባሰረት ዋን ኢጆ ለመካኤ ጅራ ቶኩማ ኦሮሞፍ ኢላልቸ ሞታ ቀባቹ ኦህዴድ ባወጣው ስትራቴጂ 2 አበይት ነገሮችን አስቀምጧል። የኦሮሞ አንድነትና የአሸናፊነት አመለካከት መያዝ የሚል ነበር። በኦሮሞ ህዝብ አንድነት ላይ ስንወያይ ከኦነግ ጋር አንድ አቅጣጫ ልትከተሉ ነው የሚል ሐሳብ ተነስቶ ነበር። ነገር ግን የኦሮሞ ህዝብ ከኦነግ ከኦህዴድና ከኦፌኮ በኦሮሞ ህዝብ ስም ከተቋቋሙ ድርጅቶች በላይ ነው። ኦሮሞ በሰው ከተደራጁና ከታገሉ ፓርቲዎች ብቻ የሚገታ ሳይሆን የአፍሪካ ተስፋ መሆኑን መገንዘብ ያስፈልጋል። መከፋፈልን በማቆም የኢትዮጵያን አንድነት ማጠናከር እንደሚገባ መገንዘብ ያስፈልጋል ያሉት ዶክተር አብይ ኦሮሞ ያልተሰዋበት የትኛውንም የጦርነት ግንባር መጥቀስ አይቻልም፣ በመስዋዕትነት የገነባናትን ሀገር ለማን እንተዋለን ብለዋል። ኦህዴድ በ9ኛው ድርጅታዊ ጉባኤ መተካካትን የሚተገብር ሲሆን ተፎካካሪ ፓርቲዎችም ከዚህ ተምረው በመተካካት ትግሉን ሊያስቀጥሉ ይገባል ነው ያሉት። አንዳንዶች ኦሮሞ ማስተዳደር አይችልም ቢሉም በአጭር ጊዜ እንደ ገዳ ስርዓት ለአፍሪካና ለዓለም የምናስረክበው ፍልስፍና በተጨባጭ እናሳያለን ብለዋል። አኩመ ከሌሳ ኢትዮጵያ ኒጃራ ሰባፍ ሰብለሚ ወሊን ጃለላፍ ወልከበጃን ወሊን ጅራና ወሊን ታኔ ጋንፋ አፍሪካፍ አፍሪካን ይጃራ እንደ ትናንቱ ዛሬ ኢትዮጵያን እንገነባለን። ከብሔር ብሔረሰቦች ጋር በፍቅርና በአንድነት እንኖራለን። በጋራ ሆነን አፍሪካን አንድ እናደርጋለን። ከዚህ የሚያቆመን አንድም ኃይል የለም። እንደ ገዳ ስርዓት ሁሉ ዛሬም ሳይንሳዊ በሆነ መንገድ አዲስ ፍልስፍና ለአፍሪካና ለዓለም በአጭር ጊዜ እናበረክታለን። የኦህዴድና የኢህአዴግ ሊቀመንበር ዶክተር አብይ አህመድ በኦሮሞ ስም የተደራጁ የፖለቲካ ፓርቲዎች ሰላማዊ በሆነ መንገድ ስልጣን የመያዝ መብት እንዳላቸውም ተናግረዋል። ጃርሚያሌ መቃ ኦሮሞቲን ቀብሶፍተን ከራነጋን ኡመኒ ኦሮሞ እስም ፍለቴ ጀናን ደቂቃ ተኮፍ በርጩማ ከነረቱዳፍ ፈዲንቀም በኦሮሞ ስም የተደራጃችሁ ፓርቲዎች ሰላማዊ በሆነ መንገድ የኦሮሞ ህዝብ ከመረጣችሁ ለደቂቃም ወንበር ላይ መቆየት አንፈልግም። ነገር ግን ከጠላት ጋር በመመሳጠር አሁን የተገኘውን ድል እንቀለብሳለን ካላችሁ ከጠላት ለይተን አናያችሁ።
የህግ የበላይነትን ለማረጋገጥ በትኩረት እንደሚሰራ የጠቀሱት ዶክተር አብይ ከዚህ በኋላ በኦሮሞ ስም መነገድ አይቻልም ብለዋል። ከነቦድ መቃ ኦሮሞቲን ደልደሉን እንደንዳም ከዚህ በኋላ በኦሮሞ ስም መነገድ አይቻልም። ከዚህ በኋላ 15 20 ፓርቲዎች ለኦሮሞ እታገላለሁ ማለት አያስፈልግም። የደቡብም የምስራቅና የምዕራብ ኦሮሞ አንድ ኦሮሞ ስለሆነም አንድ ወይም 3 ፓርቲ ለኦሮሞ ቢታገል በቂ ነው። የተበታተኑ የኦሮሞ ፓርቲዎችን ማጠናከር ካልተቻለ ረጅም ርቀት መሄድ አስቸጋሪ በመሆኑም ፓርቲዎች በኦሮሞ ባህል መሰረት ተወያይታችሁ በጋራ በመሆን አሁን የተገኘውን ድል ልናሸጋግረው ይገባል። በትግሉ ቆራጥ አቋም የሌላችሁ ጦልዋሌዎች ራሳችሁን ልታርሙ ይገባል። ኢኮኖሚያዊ አቅማችንን ለማጠናከር አብሮ የመስራት ባህላችንን ማጎልበት አስፈላጊ ነው። ለወጣቱ ሰፊ የሥራ ዕድል ሊፈጠር ይገባል። የሕግ የበላይነትን ለማረጋገጥ ዲሞክራሲን ለማስፈን በጋራ መስራት ተገቢ ነው ሲሉም ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። የኦህዴድ ምክትል ሊቀመንበርና የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ትግሉን ዛሬ ላይ ያደረሱትን አካላት አመስግነዋል። አደምሰ ሲያሳ ሚጃአ ኡመሜን በተፈጠረው ምቹ የፖለቲካ ሁኔታ በመጠቀም ከዚህ ቀደም ተራርቀ እንደ ጠላት ስንተያይ የነበረው ሁኔታ በመቀየሩ ጥሪያችንን አክብራችሁ በመፈቃቀር እና በእርቅ ምዕራፍ ድርሻችሁን ለማበርከት ወደ ሀገራችሁ የተመለሳችሁ የተፎካካሪ ፖለቲካ ፓርቲዎች አመራሮችና አባላት እንኳን ደህና መጣችሁ። በመካከላችን ስለመገኘታችሁ ትልቅ ክብር እንዳለን ልገልጽላችሁ እወዳለሁ። የኦሮሞን ሕዝብ ትግል እዚህ ለማድረስ ለተሰዉ እንዲሁም ለኦሮሞ ሕዝብና ለቄሮ ለድርጅት ታችን አባላት የጸጥታ አካላት ለመላው የኦሮሞ ልጆች አመሰግናለሁ። ኦህዴድ በትግል ሂደቱ ያሉ ጠንካራና ደካማ ጎኖችን በማረም ውጤታማ ተግባራትን ሲያከናውን ትግሉን ወደ አዲስ ምዕራፍ ለማሸጋገር አኩሪ ተግባራትን ፈጽሟል ብሏል። ጋፊየኙማ ሰባ ኦሮሞ ዴቢሱዳፍ የኦሮሞን የማንነት የኢኮኖሚና የፖለቲካ ጥያቄ ለመመለስ ተሰርቷል። በመላው የኦሮሚያ ቀበሌዎች ትምህርት ቤቶች በመገንባት የኦሮሞ ልጆች እንዲማሩ በማድረግ ታሪካዊ ስራ ተሰርቷል። የኦሮሞ ሕዝብ ትግልን ወደ ኋላ ያስቀረው ያለመማር ነበር። ዛሬ ግን ወጣቶቻችን ቁቤ ጄኔሬሽን ናቸው ብንል አናፍርም። ድርጅታችን የቄሮ አባት ነው ብንልም አናፍርም። ምክንያቱም የማይንበረከኩ አፍርተናል። በጉልበት ብቻ ሳይሆን በእውቀት ለመብቱ እንዲታገል እውቀት አስታጥቀናል። ይህ ትልቅ ድል ነው። ድርጅታችን ኦሮሞን አደራጅቶ ኦሮሞነትን ይዞ ኦሮሚያን ገንብቷል። በትግሉ ሂደት ኦሮሞነቱን ዘንግቶ ነበር። በተሐድሶ ይህንን ገምግሞ ህዝቡን በማደራጀት ለአዲስ ምዕራፍ ተዘጋጅቷል። በተለይም ኋላ ቀሩን የኢትዮጵያና የኦሮሚያን የፖለቲካ ባህል ለመቀየር ትልቅ ስራ እየሰራ ነው። እንደ ጠላት የምንተያይ የፖለቲካ ፓርቲዎች ወደ ህዝባቸው መጥተው እንዲታገሉ ሀገራቸው ገብተዋል። በፖለቲካ ምክንያት የታሰሩ እንዲፈቱ አድርጓል። የፖለቲካ ምህዳሩን በማስፋት እየሰራ ባለው ስራም የተለያየ አመለካከት ኖሮን በአንድ አዳራሽ ተቀምጠን መወያየት ጀምረናል። ይህ በታሪክ ልዩ ነው። በጉባኤው ጠንካራ ውሳኔዎች እንደሚተላለፉና የህዝቡን ጥቅም ለማረጋገጥ በቀጣይ በትኩረት እንደሚሰራም አቶ ለማ ተናግረዋል። ቀብሶን ረጅሩ ቀብሶ ሃራት ቦቆናን ረጅሩ ቦቆና አዳፍ ቦቆና ሃራት ቦቆና ተኩማ ጋፈት አሁን ያለንበት ምዕራፍ ልዩና አዲስ ነው። አንድነትና ዕውቀት የሚጠይቅ በመሆኑ ዋጋ ስትከፍሉ የነበራችሁ ሁሉ አሁንም ለአዲሱ የትግል ምዕራፍ ራሳችንን ልናዘጋጅ ይገባል። ተፎካካሪ የፖለቲካ ፓርቲዎች መራራቅና እንደ ጠላት መተያየታችን እኛንም እናንተንም የኦሮሞ ህዝብንም ጎድቷል። የኦሮሞ ህዝብ ትግል ስኬታማ ያልሆነው መከፋፈላችን እንደ ጠላት መተያየታችን በመሆኑ ለዛሬው ድል ሚስጥር አንድነታችን ነው። ኦህዴድ ለሰላም፣ ለዲሞክራሲ፣ ለልማትና ከሁሉም በላይ ለኦሮሞ ህዝብ ፍላጎትና ጥቅም ከየትኛውም ዲሞክራሲያዊ ድርጅት ጋር ለመስራትና ትግሉን ለማስቀጠል ዝግጁ ነው። የኦሮሞ የፖለቲካ ፓርቲዎችና አክቲቪስቶች ለህዝቡ ጥቅም በጋራ መስራት አለብን። ወደ ሀገር ውስጥ እንድትገቡ የጠየቅናችሁም ተጨማሪ ኃይል ሆናችሁን የህዝቡን ትግል በጠንካራ መሰረት ላይ ለማድረግ ነው። ይህንን ከግብ እንድታደርሱም እናምናለን። ለኦሮሚያና ለኢትዮጵያ ሰላም በአንድነት ድርብ ኃላፊነት ይዘን ትግሉ የሚጠይቀውን መስዋዕትነት ለመክፈል በጋራ መስራት አለብን። ከበጀ ቀባችሁ ከንደንደኝ ዮምርገ ወረብራ ከበጀ ወረብራ ኤግነን ክብር የሚኖረን ሌሎችን ስናከብር ነው። መብታችንን መጠበቅና ራሳችንን ማክበርና ማስከበር እንዳለ ሆኖ ሌላው አክብሮን በጋራ እንድንኖር በኦሮሚያ ያሉ ብሔር ብሔረሰቦችን ማክበርና ትላንት የነበረንን ፍቅር፣ አንድነት፣ መልካም እሴቶች አስጠብቆ
መጓዝ ከማንም በላይ ኦሮሞንና ኦሮሚያን ይጠቅማል። ዛሬ መራሩን ሂደት አልፈን ይህን እድል እናገኝ እንጂ ወደ ጨለማ ሊመልሱን ሴራ እየተሴረ ነው። ቄሮዎቻችንና መላው ህዝብ ይህንን ተገንዝቦ ህዝባችንን የማይመጥን ክስተቶችና ድርጊቶችን በማስወገድ ለኦሮሚያና ለኢትዮጵያ ሰላምና አንድነት ድርብ ኃላፊነታችንን ልንወጣ ይገባል። በጉባኤው መክፈቻ እህትና አጋር ድርጅቶችም መልእክቶቻቸውን አስተላልፈዋል። ጉባኤው የሚያስቀምጣቸው አቅጣጫዎች የሚቀይሳቸው ስልቶችና መሰረታዊ መርሆች የድርጅቱን ብሎም የሀገሪቱን መጪ ዕድል የመወሰን ድርሻ ያላቸው ናቸው። ድርጅታችን ደሂደንም ከእህት ድርጅቱ ኦህዴድ ጎን በመሰለፍ በጋራ እንደሚታገልና የህዝብ እርካታን ለማሳደግ ተክቶ እንደሚሰራ አረጋግጣለሁ። ብአዴን የኦህዴድ ጥንካሬና ስኬት የራሱ ጥንካሬና ስኬት መሆኑን ድክመቱና ፈተናዎቹም እንዲሁ የራሱ አድርጎ በማየት ጥንካሬዎቹ ይበልጥ እንዲጎለብቱ ፈተናዎቹ እንዲታለፉ የበኩሉን ሁሉ ለማድረግ ከጎናችሁ የሚቆም መሆኑን ማረጋገጥ ወዳለሁ። ኦህዴድ በዘመናት የትግል ታሪኩ በርካታ ውጣ ውረዶችን አልፎ ላለበት ደረጃ የበቃ ጠንካራ ድርጅት በመሆኑ ወቅቱ የወለዳቸውን ፈተናዎች በተለመደው ጥንካሬና ጽናት እንደሚያልፋቸው ሙሉ እምነት ያለኝ መሆኑን ስገልጽ በስኬታችሁም ይሁን በፈተናችሁ ጊዜ ሁሉ ከጎናችሁ ቆመን በጋራ የምንሻገር መሆናችንን በማረጋገጥ ነው። በዚህ የይቅርታ የፍቅርና የመደመር ዘመን አዳዲስ የጥፋት ምዕራፎች እንዲከፈቱ ስውር ደባዎች ሲፈጸሙ ይስተዋላል። እነዚህ የጥላቻ የቂም በቀልና የመጠፋፋት መርዞች በኦህዴድና በብአዴን መሪነት በኦሮሞና አማራ ህዝቦች እንዲሁም በመላው ኢትዮጵያውያን ወንድሞቻችንና እህቶቻችን ማርከሻ መድኃኒት ይሰጣቸው ይገባል። ኦህዴድ በኦሮሞ ወጣቶች ዘንድ ለታየው ከፍተኛ የለውጥ ተነሳሽነት ተገቢውን አመራር በመስጠት የኦሮሚያ ልማትና የኦሮሞ ህዝብ ብልጽግና በተለይም የኦሮሞ ወጣቶች ሁለንተናዊ ተሳትፎና ተጠቃሚነት በላቀ ደረጃ ለማረጋገጥ የሚያስችሉ ውሳኔዎችን እንደሚያሳልፍ እተማመናለሁ። የትግራይ ህዝብና ህወሓትም እንደ ወትሮው ከኦሮሞ ህዝብና ኦህዴድ ጎን በመቆም ለሀገራችን ህዝቦች እኩልነትና ዲሞክራሲያዊ አንድነት፣ ለዜጎች ዲሞክራሲያዊና ሰብአዊ መብት መከበር፣ ለሀገራችን ብልጽግናና ማህበራዊ ፍትህ፣ ለህገ መንግስታዊ ፌዴራላዊ ስርዓት መጎልበት፣ ከሙስናና ብልሹ አሰራር ለጸዳ እና ውጤታማ ለሆነ ልማታዊ መንግስት ግንባታ እንደዚሁም ለህግ የበላይነት መረጋገጥ በትጋት መታገላቸውን የሚቀጥሉ መሆኑን አረጋግጥላቸዋለሁ። በጉባኤው የተሳተፉ ተፎካካሪ የፖለቲካ ፓርቲዎችም በቀጣይ የኦሮሞን ህዝብ እኩል ተጠቃሚነት፣ ለዲሞክራሲ ስርዓት ግንባታና ለሀገር አንድነት ከኦህዴድ ጎን እንቆማለን ሲሉ ገልጸዋል። የሮንኩን የሮ ኡመኒ ኦሮሞ ቶኩማ ሳጀበሴ ይህ ጊዜ የኦሮሞ ህዝብ አንድነቱን አጠናክሮ የኦሮሞ የፖለቲካ ፓርቲዎችም በአንድነት ተሰልፈው ቀጣይ የኦሮሞን እጣ ፈንታ የሚገነቡ በመሆኑም ወሳኝ ነው። የኦሮሞ ታጋዮችን አንድነት ለኦሮሞ ህዝብ ብቻ ሳይሆን ለሀገራችን ህዝብ አስፈላጊ በመሆኑም አንደኛ ይህንን አንድነት እውን ለማድረግ የበኩላችንን እንወጣለን። ጉባኤውም ጠንካራ ውሳኔዎችን ያስተላልፋል ብለን እናምናለን። ጠቅላይ ሚኒስትሩ እንዳሉት ለኦሮሞ ህዝብ 2 ወይም 3 የፖለቲካ ፓርቲዎች ያስፈልጋል ሳይሆን እንደ እኔ በጠንካራ ስነ ምግባር የታነጸ የኦሮሞ ህዝብ አለኝታ የሀገር ኩራት የሆነ አንድ ፓርቲ ያስፈልገናል እላለሁ። ኡመኒ ኦሮሞ ዳባ ጪማ ዳባ ናሙሰ ሲቢላቲን ኡቱባም አንቱማ ኡመታ ቀቡ ዳባ ቶኪቸኑ በርባቺሳን ጀዳ Yaa'inkun waan kaleessa darban gochoota hamoo kaleessa darban irra deebi'ee xiinxalee ጉባኤው ትላንት ያለፉትን ክፉ ተግባራት በመገምገም በቀጣይ የተሻለ መንገድ እንዲኖር ያደርጋል ብለን ተስፋ እናደርጋለን። እንደሰማነው ድርጅቱ ወጣቶችን ወደ ስልጣን ሊያመጣ ነው። እኛም ይህንን መተግበር ግዴታችን ነው። ትላንት ወጣቱ ሲማር፣ ሲነግድ፣ ሲያርስ አልነበረም፣ ለመብታችን ሲታገል ነበር። ይህንን ምዕራፍ ዘግተን በቀጣይ ለመብታቸው ሲታገሉ የነበሩ ዕውቀት ያላቸው ለህዝባቸው የሚራሩ የዓለምን ፖለቲካ የሚረዱ ወጣቶችን ማብቃት አለብን። በእኛ በኩል ግንቦት ላይ ይህንን ለማድረግ
ተዘጋጅተናል። በምርጫ ከሚያሸንፈው ፓርቲ ጋር ለመስራት ዝግጁ ነን። በአሁኑ ወቅት ኦሮሞ ላይ የሚሰራውን ሴራ ለማክሸፍ በጋራ መስራት ይገባናል። ወጣቶችም ስሜታችሁን ልትቆጣጠሩ ይገባል። ሆገንቶታ ዳባ ዲሞክራታዊ ኡመተ ኦሮሞ ዋን ረቲ ቱምስኑፍ ጅጅራማ ከነ ዱራ ከን ዳበት ሁንዳው ዱራ ዳቦሊን ዱራ ዳበቹዳፍ ብየት ደብነ እቹ የትጥቅ ትግል አቆመን በሰላማዊ መንገድ የህዝባችንን መብት ለማስጠበቅ ነው የገባ ነው። የኦዴድ አመራሮች እያመጡ ያለው ለውጥ የሚያደናቅፉ አካላትን በጋራ ልንታገል ነው። ለውጡን የማይፈልጉ አካላት የድርጅቱን አመራሮች ሆነ የኦነግ አመራሮች የኦሮሞ ፌዴራሊስት ኮንግረስና ጆሃር መሐመድን የመሳሰሉ አክቲቪስቶችን ስም ለማጥፋት ኦሮሚያን የግጭት ማዕከል ለማድረግ የሚፈልጉትን አካላት ኦነግ ይቃወማል። በኦሮሞና በኦሮሚያ እንዲሁም በሀገር ጉዳይ ላይ ከኦዴድ ጋር እንሰራለን። ኦነግ አገር እንደሚያፈርስ ሌሎች ብሔሮች ላይ ጉዳት እንደሚያደርስ ሲነዛ የነበረ ወሬ ያሰት መሆኑን ለማረጋገጥ ነው የተመለስነው። ካሌሳስ ዳበተ ዲሞክራሲማ ኡመተ ወጂን ጅጅረማ ኬኛ አካ ጌቲት ቀበነ አካ ጋሪት ቀበነ ትናንትም ልዩነታችን እንደተጠበቀ ከኦህዴድ ጋር በመወያየት ለኦሮሞ ህዝብ ጥቅም ስንሰራ ቆይተናል። በቀጣይም በጋራ ለመስራት ዝግጁ ነን። ከእፍረት ያዳነን መስዋዕትነት የከፈለና የሁላችንም ፓርቲ የሆነ ኢትዮጵያን ለመገንባት የአፍሪካ ቀንድን አንድ ለማድረግ ከሚሰራው ኦህዴድ ጎን እንቆማለን። ፓርቲ ጋንፋ አፍሪካ ኢጃሩፍ ቆጳይ ዳዲዮ ቺና ይናበና ቦሩስ ወጂን ወጀና የሮንካንካ ዮሲ ገዳንካንቶ ኩማ ኢጃሩፊያ ካኑ ይላልቻልዩማ ገዳሜሲ ሀሩሜ ለሊስቶሮሚያ አረስኩማ ቺቴ ቦቶታ ኢትዮጵያ Intifanol kasir rosaba mase Enirensi ka abin sanyi nama